ሰላም ላይ ናቸው። ዛሬ የምናየው የዩቲዩብ ቻናል በስልካችን እንዴት እንደምከፍት ነው። አክቲቭ የሆነ የሚከፍል በስልካችሁ የራሳችሁ የሆነ ቻናል እንዴት እንደምከፍቱ ዛሬ እናያለን። ከመጀመሪያው እስከ መጨረሻው ከተመለከታችሁኝ የራሳችሁ የሆነ የዩቲዩብ አካውንት ይኖራችኋል ማለት ነው። ወደ ቪዲዮ በመጀመሪያ ዩ የምትለው ምልክት አለች፣ እሷ ጋር ትጫናላችሁ ማለት ነው። ከዛ እዚህ ጋር እኔ ኦልሬዲ ቻናል አለኝ። ስለዚህ የሚፈልገው አዲስ አካውንት ስለሆነ ከዛ እዚህ ጋር አካውንት ለመክፈት አካውንት የምትለዋን እዚህ ጋር ያለች አካውንት እንለዋለን። ከዛ ፕላስ ምልክቷን እዚህ ጋር እንጫናለን። ፕላስ ምልክቷን ከዛ ትንሽ ጎግል እንጠብቀዋለን። ከዛ እዚህ ጋር ምን ይመጣልናል? ክሬት አካውንት የሚለውን እንጫናለን ማለት ነው። ክሬት አካውንት አሁን የሚለው ፎር ፐርሰናል ዩዝ ወይንም ፎር ወርክ ወይንም ፎር ማይ ቢዝነስ የሚለው አለ። ይሄ ፐርሰናል የምንለው ለፐርሰናሊ መጠቀም ስትፈልግ አንድ እሱ፣ የፎር ቢዝነስ የምንለው ደግሞ ለሌሎች ሰዎች ያንን አካውንት እንዲጠቀሙት ማድረግ እንድንችል ያደርገናል። ፐርሰናል ከሆነ ግን ራሳችን ብቻ ነው ኦነር ሆነን የምንጠቀመው ወይንም ባለቤት ሆነን የምንጠቀመው ራሳችንን። ቢዝነስ ከሆነ ግን ሌሎችን ሰዎች አድሚን አድርገን እኛ ቻናል ላይ እንዲጭኑ ቪዲዮ እንዲጭኑ ኤዲት እንዲያደርጉን ማድረግ እንችላለን ማለት ነው። ልዩነቱ ይሄ ነው። እኛ በቢዝነስ እናደርገዋለን፣ ምክንያቱም ጥቅሙ ሞር እሱ ስለሚበልጥ ማለት ነው። ሌሎችን ሰዎች አድሚን አድርገን ፖስት እንዲያደርጉ ያስችላቸዋል። ለዛ እንጠቀማለን። እዚህ ጋር ስማችንን እንጽፋለን። አሁን የምፈልገው ቤተ አቁት ኔክስት። ከዛ እዚህ ጋር የተወለድንበትን እናስተካክላለን። ከ18 ዓመት በላይ መሆን አለበት። በውጪዎች ነው። ጾታ ሜል እንለዋለን። አሁን ያስመርጠናል ማለት ነው። በየትኛው መጠቀም እንደምንችል ስማችንን ማለት ነው። ቤተ ተዋህዶ የሚለው ሁለተኛውን መረጥኩለት። ኔክስት። ከዛ የራሳችንን ስትሮንግ የሆነ ፓስወርድ እንከፍታለን ማለት ነው። ፓስወርድ ስናስገባ አብዛኛው ጊዜ ከአፐር ኬዝ ሌተሮች፣ አፐር ኬዝ ማለት ካፒታል እና ስሞል መጨመር አለብን ወይንም እና ነጥቦችን መጨመር አለብን እና ሌላኛ ቁጥሮችን ብንጨምር ያ ስትሮንግ ይሆንልናል ማለት ነው ፓስወርዳችን። እሺ እኔ ቤተ ተጨመርኩ። ይኸው እንደምታዩት ቤተ ተዋህዶ የሚል አካውንት ተከፍቶልኛል። ኔክስት እንላለን። ከዛ እንደዚህ ወረታች ወርደን አግሪ የሚል አለ፣ አግሪ እንለዋለን ማለት ነው። ከዛ ትንሽ እንጠብቀዋለን። እንደምታዩት ዩቲዩብ ላይ ይገባል። ኦልሬዲ ኔክስት የከፈኩበት ስላለ ከሱ ውስጥ መውጣት አለብኝ። ሴቲንግ ምልክቷን ጫንና ስዊች ኦር ማኔጅ የሚለውን አካውንት እነካዋለሁ በተን። ከዛ ወታች ወርጄ የራሴን ጉግል አካውንት የከፈትኩትን ከፍተዋለሁ፣ ቤተ ተዋህዶ የሚለውን። ከዛ አሁንም ዩ የሚለው ላይ እገባና ክሬት ኤ ቻናል የሚለው አለ። ይህ ለማየት ብቻ ስለሆነ የሚጠቅመን ክሬት ቻናል እንከፍታለን። ክሬት ቻናል የሚለውን አንዴ እንጫናለን። ከዛ የሚሆነው ይሄ እዚህ ጋር ፕሮፋይል በስማችንን ማስተካከል እንችላለን፣ ሊንካችንን ማስተካከል እንችላለን። ሃንድል የሚለው የሊንካችን እንትን ነው፣ ስም ነው። ፒክቸራችንን ወይም ሎጎአችንን ማስገባት እንችላለን። ሎጎን ክሊክ ያደረግን በኋላ ጋለሪ እንገባለን። ከዛ ጋለሪ ውስጥ የምንፈልገውን ሎጎ ሊሆን ይችላል፣ ፎቶ ሊሆን ይችላል፣ ፕሮፋይል ፒክቸር መሆን የምንፈልገውን እሱን እናደርገዋለን ማለት ነው። ሰሌክት አድርገን እናስገባዋለን። እኔ ለምሳሌ እናደርኩ እንደዚህ ዙም ኢን ዙም አውት እያደረጋችሁ ከስተማይዝ ማድረግ ትችላላችሁ። እንደምታዩት እየሰራን ከዛ ክሬት አካውንት የምትሏን አንዴ ክሊክ እናደርግና ቻናላችን ክሬት ያደርጋል ማለት ነው።
ኦልሬዲ ቻናላችን ክሬት አድርገዋል። እንደምታዩት ይሄ ፕሮፋይሌ ገብታችሁ ማየት ትችላላችሁ። እዚሁ ላይ ቪው ቻናል የሚለው አለ። እሱ ውስጥ አንድ ክሊክ አድርጋችሁ ቻናላችሁን ከስተማይዝ ማስተካከል ትችላላችሁ። ሌላኛው ሙሉ በሙሉ ባነር ምናምን ለማስገባት ኤዲት ለማድረግ ከፈለጋችሁ ኤዲት ቻናል የምትላለች እሷን ክሊክ ታደርጋላችሁ። ከዛ እዚህ ላይ ሎጎ መቀየር ከፈለጋችሁ ትችላላችሁ። ሌላ ቻናላችሁን ባነር መቀየር ትችላላችሁ፣ ማድረግ ትችላላችሁ። አሁን ኦልሬዲ የለውም። እዚህ ጋር ቤተ ተዋህዶ ስሙን መቀየር ትችላላችሁ። ሃንድል የሚለው ደግሞ ሊንኩ ኮፒ የምናደርገውን ሊንክ በራሳችን አጭርና ቀላል ማድረግ እንችላለን። ሌላኛው ዲስክሪፕሽን ነው። ዲስክሪፕሽን ደግሞ ስለ ቻናላችን በአጭር ገለጻ የምንገልጽበት ቦታ ነው። ሌላኛው ፕራይቬሲ የሚለውን ይህንን ኦፍ ማድረግ አለባችሁ። ፕራይቬሲ ካላችሁት ቻናላችሁ እናንተ ብቻ እንድታዩት ሌላ ሰው ሰርች አድርጎ እንዲያገኘው ስለሚያደርገው ኦፍ ታደርጋላችሁ። ሊንኩን ደግሞ ኤዲት ለማድረግ ከፈለጋችሁ እንደዚህ ኤዲት ታደርጋላችሁ። ላይክ ዚስ ማለት ነው። ሃንድል የሚለው ውስጥ ክሊክ አድርጋችሁ ሴቭ ትላላላችሁ። ከዛ ኦልሬዲ አሁን አስተካክለናል። ሌላኛው የምንሰራው ባነር ነው። ባነር የምንሰራው ይሄ ከላይ እንደምታዩት ካሜራ ምልክቷን እንጫናለን። ከዛ ቾይዝ ዩር ፍሮም ፎቶ የሚለውን አንዴ እንጫናለን። ከዛ ለባነራችን የሚሆነውን ሰሌክት ፎቶ እናደርጋለን። ከዛ በኋላ ሰሌክት ካደረግን በኋላ ከስተማይዝ ማድረግ እንችላለን። እዚህ ጋር ማስተካከል ዙም ኢን ዙም አውት እያደረግን ለዩቲዩባችን እንደሚሆን እናደርገዋለን። ዴስክቶፕ የሚለው ለዴስክቶፕ የሚታየው ነው። መሀል ላይ ደግሞ ዌልካም ብቻ የምትለዋል ለስልክ ተጠቃሚዎች የሚታየው ነው። ሌላኛው ደግሞ ቲቪ ላይ የሚታየው ነው ማለት ነው። አጠቃላይ እንደዚህ ከስተማይዝ እያደረጋችሁ መስራት ትችላላችሁ። ኔክስት እንደዚህ ዙም እያደረጋችሁ ማስተካከል ትችላላችሁ። ቀጥታ ሴቭ ነው የምናደርገው ከጨረስን በኋላ ማለት ነው። ኤዲት አድርገን ሴቭ አድርገናል። ይሄው እንደምታዩት ሰርቶልናል። ወደ ቻናላችን ተመልሰን ሙሉ በሙሉ እናየዋለን። እንደምታዩት በጣም አሪፍ ነው። ይሄው እንደምታዩት ፋይናሊ ቻናላችን ተከፍቷል ማለት ነው። ይሄው ባነሩ እንደዚህ ነው። ቤተ ተዋህዶ የሚለው ቻናላችን ስም ነው። የዛሬው ቪዲዮአችን ይሄን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።